መልሻለሁኝ እና ዛሬ በጣም ደስ ስላለኝ ነው። በጣም ዛሬ ለኔ ልዩ ቀን ስለሆነ ነው። በጣም ደስ ብሎኛል። አልሐምዱሊላህ እና ለሁላችሁም የምለው እኔን ሳይሰለችሁ ብዙ እህቶችና ወንድሞች በውስጥ እያናገሩኝ ለብዙ ወራቶች ያህል እያናገሩኝ ነበር እና ወደዚህ መልሰውኛል። ዛሬ በጣም ደስ የሚል ቀን ነው። አልሐምዱሊላህ ረብል ዓለሚን እና እንደኔ ግራ የተጋቡ እህቶች ካሉ፣ ቀልባቸው የተወሳወሰ እህቶች ካሉ ትክክለኛውን መንገድ እንዲመራቸው ለእነሱም ዱዓ አደርጋለሁኝ። በዚሁ አጋጣሚ ብዙ እህቶች የተታለላችሁ እህቶች ካላችሁ፣ ወንድሞችም ካላችሁ ወደዚህ ትክክለኛውን መንገድ አላህ ይምራችሁ እላለሁኝ እና ዛሬ በጣም ደስ ብሎኛል። የተሳሳተ መንገድ ላይ ያላችሁ እህቶች ተመለሱ። እንደኔ በደንብ ተማሩ፣ በደንብ አዳምጡ፣ በደንብ ተረዱ፣ ጠይቁ እና ወደ ትክክለኛው መንገድ አላህ ይመልሳችሁ። አላህ ትክክለኛው መንገድ አላህ ይምራችሁ። ልባችሁን ብርሃን አላህ ያድርግላችሁ። ወንድሞቼ እኔን እንደዚህ በዱዓችሁም በሁሉም ነገር እኔን ወደዚህ ስለመለሳችሁ በጣም ነው የማመሰግነው። ብቻ ምንም ማለት አልችልም፣ ወላሂ ቃል የለኝም። አልሐምዱሊላህ ብቻ እህቶቼ ቀልባቸው የተወሳወሰ ወደዚህ እንድትመለሱ ብቻ እላለሁኝ። ወንድሞችም እንደዛው እና በጣም ደስ ስላለኝ ነው ዛሬ። መርሐባ ማሻአላህ በጣም ደስ የሚል ነው። ኢንሻአላህ የበለጠ ደግሞ ሌሎች ወንድሞችና እህቶች እውነታውን መረዳት የሚፈልጉ የሆኑ ሰዎች እውነታውን ለመረዳት እስከፈለጉ ድረስ ለነዚያም ሰዎች ደግሞ ወደኛ እንዲቀላቀሉና እውነታውን እንዲረዱ የማድረግ የሁላችንም ኃላፊነት ነው። በዚህ ላይ እንበርታ፣ መጨረሻችንንም አላህ ያሳምረው እላለሁ። አሚን አሚን። አላሁ አክበር አላሁ አክበር አላሁ አክበር። ያ ሰላም በጣም ደስ የሚል ነው። ሐቂቀተን ያው እንደምታስታውሱት ያው የ15ቱ ነው አለችኝ መሰለኝ፣ ግን 3 ሳምንት የሆነው 2 ሳምንት እንደዛ አካባቢ ነው። በጣም ጥያቄ ስታበዛ ነበረ። የሚገራርሙ ጥያቄዎችን ስታነሳ ነበረ። 3 ሳምንት ማለት ነው። ያ ሰላም በጣም የሚገርም ነው። እንግዲህ ይሄን ያክል ከዛም ወዲህ በተከታታይ እየተከታተለች እንደነበረ ነው የነገረችን። ሌሎቻችሁም ሐቂቀተን በጭፍን መነዳት አያስፈልግም። የምትሳደቡትም ምን የምትሉትም እኛ ስድባችሁ ምንም አያደርገንም። ነገር ግን ይሄን ሁሉ የምናደርገው ከእናንተ ምንም ተፈልጎ አይደለም። ኡስታዞች ሁሉ እንደዚህ የሚደክሙት ኡስታዛችንም ከእናንተ ምንም ነገር ፈልገው አይደለም። ኢነማ ትክክለኛውን መንገድ ሁላችንም በአንድ ይዘን ጀነት እንግባ ነው አላማው። ይሄ ነው፣ ሌላ ምንም ነገር የለውም። ስለዚህ